ዓመተ ምህረቱ 524 ነው። በአክሱም ቤተ መንግስት ውስጥ አየሩ በጭንቀት ከብዷል። በቤተ ክህነት ስመ መንግስቱ አጽብሃ የሚባለው ንጉስ ካሌብ በወርቅ በተለበጠው ባለ 4 እግር ሰረገላው ላይ ተቀምጧል። ግርማ ሞገሱ እንደ አባቱ እንደ ታዜና ቢሆንም የፊቱ መሸብሸብ ግን የውስጡን ማዕበል ይናገራል። ካሌብ በወጣትነቱ ለገዛ አባቱ እንደራሴ ሆኖ ግዛትን ማስተዳደር ተምሯል። ገና በለጋነቱ የተረዳው አንድ ትልቅ እውነት ነበረ። ዓለም የተቆላለፈች ረቂቅ መረብ ናት። በአንድ አቅጣጫ የሚወረወር ጠጠር በማዶ ዳርቻ ላይ ሞገድ መፍጠሩ የማይቀር ነው። ያ ሞገድ ዛሬ አክሱም ደጃፍ ደርሷል። ከጥቂት ዓመታት በፊት በቀይ ባህር ማዶ በየመን ሂማሪያት ምድር ዱኖቫስ የተባለ አዲስ ንጉስ ወደ ስልጣን መጥቷል። ይህ ሰው በልቡ ውስጥ የጥላቻ እሳትን ያቀጣጠለ፣ በስርዓት ውስጥ ያለውን ስስ መስመር ያልተረዳ ጨካኝ ነበር። በናግራን ከተማ የሚኖሩ በሺዎች የሚቆጠሩ ክርስቲያኖችን መግደል ሲጀምር እሱ ያሰበው ተቃዋሚዎችን አጥፍቶ ስልጣኑን የሚያደላድል ብቻ መስሎት ነበር። ዱኖቫስ አንድ ስርዓትን የሚያናጋ ትልቅ ስህተት ፈጸመ። በናግራን የነበሩትን መነኮሳትና ምዕመናን በመሐላ አታሎ ወደ ከተማዋ ከገባ በኋላ የገባውን ቃል አፈረሰ። ከተማዋን አቃጠላት። ጉድጓድ አስቆፍሮ እሳት እያስነደደ ክርስቶስን አንክድም ያሉትን ቅዱሳን ወደ እሳቱ ማገዳቸው። በዚያች ጥቁር ቀን ብቻ 20,000 ነፍሳት በከንቱ ረገፉ። በመጨረሻም የ95 ዓመቱን የተከበረ ሽማግሌ አሬስታን ወይም ደግሞ ሂሩት ተብሎ የሚጠራውን በቤተሰቡ ፊት አንገቱን አስቆረጠ። ዱኖቫስ ያላስተዋለው ነገር ቢኖር ይህ ግፍ በናግራን ግንብ ውስጥ ብቻ የሚቀር አለመሆኑን ነበር። በስርዓት አስተሳሰብ መነጽር ስንመለከተው ዱኖቫስ በፈጸመው ግፍ የፈጠረው አሉታዊ ስርዓት መላውን ዓለም ቀሰቀሰ። ከእልቂቱ ያመለጡ ስደተኞች እንደ አዕዋፍ ወደ ተለያዩ አቅጣጫዎች በረሩ። ወሬው ወደ ቁስጥንጥንያ፣ ወደ እስክንድሪያና ወደ አንጾኪያ ተሰራጨ። የቁስጥንጥንያው ንጉስ ዩስቲኖስ ወሬውን ሲሰማ ልቡ በሐዘን ደማ። ለእስክንድሪያው ሊቀ ጳጳስ ጢሞቴዎስ ደብዳቤ ጻፈ። ሊቀ ጳጳሱም ወደ አክሱም ንጉስ ደብዳቤ ላኩ። ዱኖቫስ በየመን የጫረው እሳት አሁን በአክሱም ቤተ መንግስት ውስጥ የሚቀጣጠል ረመጥ ሆነበት። መልእክተኞቹ ከእስክንድሪያ የመጣውን ደብዳቤ ለካሌብ አነበቡለት። ካሌብ አይኖቹን ጨፈነ። እሱ ፊት የቆመው ምርጫ ቀላል አልነበረም። ወደ ጦርነት መግባት ማለት የሺዎችን ሕይወት አደጋ ላይ መጣል፣ የንግድ መስመሮችን ማናጋት፣ ብሎም የአክሱምን ሀብት ማፍሰስ ማለት ነው። ነገር ግን ደግሞ እንዴት ዝም ይባላል? ይሄ የባሰ ጥፋትን የሚጋብዝ ነው። ስርዓቱ ሚዛኑን አጥቷል። ያንን ሚዛን ለመመለስ ደግሞ ለውጥ የሚያመጣ እርምጃ ያስፈልጋል። ካሌብ አልተቻኮለም። እንቁቅ የስርዓት መሪ ነበርና መጀመሪያ 70,000 የሚደርሰውን ጦሩን በሚገባ አደራጀ። 7 ታላላቅ እና 2 ታናናሽ መርከቦችን አዘጋጅቶ ከሌሎች አጋር አገሮች ከመጡ መርከቦች ጋር አስተባበረ። ጉዞ ከመጀመሩ በፊት ግን ካሌብ አንድ አስደናቂ ነገር አደረገ። የንግስና ልብሱን አወለቀ፣ ማኅተም ለበሰ። ወደ እግዚአብሔር ቤት ሄዶ በፊቱ ተደፋ። እንዲህም ሲል ጸለየ። አቤቱ እኔ ለወንድሞቼ ቀንቻለሁና አታሳፍረኝ። በኃጢአቴ ብዛት ግን ልመናዬን የማትሰማኝ ከሆነ ከዚህ ቦታ ግደለኝ። አቤቱ ርስትህን ኢትዮጵያን ስምህን ለማያውቁ ጠላቶች አሳልፈህ አትስጣት እያለ ለመነ። ይህ የካሌብ ትህትና የሥርዓታዊ መሪ ትልቁ መገለጫ ነው። መሪው ራሱን ከሥርዓቱ በላይ አድርጎ ካሰበ ሥርዓቱ ይፈርሳል። ካሌብ ግን ራሱን ዝቅ አደረገ።
ጦርነቱ የራስን ስም ለማግነን ሳይሆን ለፍትህና ለተበዳዮች መቆም መሆኑን አወቀ። በ525 ዓመተ ምህረት የካሌብ መርከቦች ባህሩን ሰነጠቁ። የመን እንደደረሱ ጦርነቱ ተጀመረ። የዱኖቫስ ሰራዊት በየብስ ላይ ሆኖ ቢጠብቅም የካሌብ ጦር ማዕበል ሆኖ መጣበት። በመጨረሻም ካሌብ ራሱ ዱኖቫስን ወግቶ ከፈረሱ ላይ ወደ ባህር ገለበጠው። ጨካኙ ንጉሥ በገዛ እጁ በፈጠረው ማዕበል ተዋጠ። ካሌብ አሸነፈ። ነገር ግን እውነተኛው የሥራ ጥበብ የሚመጣው ከድል በኋላ ነው። ካሌብ በየመን ከተማ የፈረሱትን አብያተ ክርስቲያናት መልሶ አሰራ። ለከተማዋ አዲስ አስተዳዳሪዎችን ሾመ። መጀመሪያ አርያትን ቀጥሎም አብርሃን የተባሉትን ሰዎች በማስቀመጥ አካባቢው ራሱ በመቆም እንዲችል አደረገ። ካሌብ ወደ አክሱም በታላቅ ድል ተመለሰ። በዓለም ዙሪያ ስሙ ገነነ። ከሮም እስከ ፋርስ የእርሱ ስም ተከበረ። በታሪክ ውስጥ ከእሱ በፊት እንደነበረው እንደ አብርሃ ወይም ኢዛና ታላቅ ንጉሥ ተብሎ ተጠራ። ነገር ግን ካሌብ አንድን ስርዓት ዘልቆ የተረዳ ሰው ነበረ። ስልጣን፣ ሀብትና ክብር ጊዜያዊ የሥርዓቱ ውጤቶች እንጂ የህይወት ግብ እንዳልሆኑ ተረድቷል። ለኢየሩሳሌም ሊቀ ጳጳስ ደብዳቤ ጻፈ። የነገስኩበትን የከበረ ዘውዴን ከጌታችን መቃብር ደጅ ስቀሉልኝ አላቸው። ሁሉንም ነገር ትቶ ዓለምን ንቆ ወደ አባ ጴንጤልዮን ገዳም አጠገብ ወዳለች አንዲት ጠባብ ዋሻ ገባ። ለመኝታው አንዲት ሰሌን፣ ለውሃ መጠጫው አንዲት ቅል ይዞ በዚያ ተቀመጠ። ዳግመኛም ዓለምን ላለማየት ማለ። ለ12 ዓመታት በዚያች ዋሻ ውስጥ በጸሎት ኖሮ በ70 ዓመቱ በግንቦት 20 ቀን አረፈ። ካሌብ በሰይፍ የጀመረውን በታላቅ የህሊና ድል ፈጸመው። እሱ ለዓለም ያሳየው ትልቁ የሥርዓት ሕግ ይኸው ነው። እውነተኛ ድል በሌሎች ላይ ስልጣን ማግኘት ሳይሆን የገዛ ራስን ፍላጎት ማሸነፍ መቻል ነው።